እግዚአብሔርን ታላቅነት የጠበቁበት ጊዜ ነበር። በዚህ ሐሳብ ያሉ እግዚአብሔር የራሱን ታላቅነት መናገር የጀመረበት ክፍል ነው። እግዚአብሔር የምድር ገዢ እንደሆነ፣ እግዚአብሔር ኃያል እንደሆነ፣ እግዚአብሔር ሁሉ ነገር እንደሆነ፣ የበላይ እንደሆነ የእግዚአብሔርን ታላቅነት እንዲሰሙ እግዚአብሔር የተናገረው ክፍል ነው። በጣም የሚገርመው እግዚአብሔር ለደካሞች ብርታትን ይሰጣል። ደካምኩ ላለው ሰው እግዚአብሔር ብርታት እንደሚሰጥ አቅም እንደሚሆን የእግዚአብሔር ታላቅነት ምን እንደሆነ እንዲሰሙ እንዲያውቁ የተናገረበት ክፍል ነው። ብርታትን ይጨምራል ደክሞ ለነበረው። መጽሐፍ ቅዱስ አንደኛ ሳሙኤል ምዕራፍ 2 ላይ ስትመለከቱ ሐና ብዙ ዘመናትን በጸሎት የቆየች ሴት ናት። ጌታን እየጠበቀች የኖረችበት ዘመን ላይ አንድ ትልቅ ነገር የተናገረችው ከሰው ከባሏም የምታገኘውን ነገር አልሰማችም። ከሰማይ ከእግዚአብሔር እጅ የሚመጣውን ድል እየጠበቀች ዘመናትን ኖረች። ማመስገን አላቆመችም፣ መጸለይን አላቆመችም። በእግዚአብሔር ፊት ቆየችና ምዕራፍ 1 ላይ ብዙ ዘመናትን ለምስጋና ወይም ለመስዋዕት ለማድረግ ሴሎም የሚባል ተራራ ወጥቶ ሲጸልዩ በተለያየ መንገድ በእግዚአብሔር ፊት ከመቆማ ሌላ ነገር አላሰበችም። ልቧ ወደ እግዚአብሔር ማያት፣ ሐሳቧ ከእግዚአብሔር ጋር ነበር። ስለዚህ እግዚአብሔር በዕለቱ የነበረው ምዕራፍ 1 ላይ የነበረውን ችግር እግዚአብሔር ሲያበቃ ምዕራፍ 2 ላይ ምስጋናን ጀመረች። ምስጋና በተደረገም ባልተደረገም ላይ እግዚአብሔርን ማመስገን አለብን። እዚህ ክፍል ላይ ስንመለከት እግዚአብሔር ጠብቆ ለሚኖሩት ኃይልን ይሰጣል። በእግዚአብሔር ፊት መኖር ማለት የምንበላውን የምንጠጣውን ስላገኘ ነው ሳይሆን ምድር ላይ ነገር ቢሳካ ባይሳካ እግዚአብሔር ይመሰገናል። አሜን። ምናልባት ይሄ ነገር የገባው የታመመ ሰው ያውቃል። ምናልባት ጠዋት ምግብ በልታችሁ የበላችሁት ምግብ ባይሰራ እንዴት ታደርጋላችሁ? ያ ምግብ ቁጭ ብሎ ሆዳችሁ ውስጥ ቁጭ ካለ ትንፋሹ ካጠረስ ምንድነው የሚጀምሩት? ሆስፒታል መሄድ ነው አይደል? እግዚአብሔር የሰጠው ሰላም፣ እግዚአብሔር የሰጠው እረፍት ቀላል አይደለም። ስለዚህ የሆነ የበላችሁት በገንዘብ ገዝታችሁ የበላችሁት ምግብ መርስ ሊሆን ይችላል፣ ቁጭ ይላል እና ካልሰራስ ወደ ታችም ወደ ላይም ነው የምናስበው። እግዚአብሔር በእኛ እጅ የሰጠው ሰላም ጊዜያዊ አይደለም፣ የሆነ ጊዜ ላይ የሚቆም አይደለም። ስለዚህ ማመስገን አለብን። እዚህ ሰው እግዚአብሔር ብርታት እንደሚሰጥ አቅም እንደሚሰጥ እንደሚያቆም ሐና በእግዚአብሔር ፊት ከቆመችው ትልቁ ነገር እግዚአብሔርን በመጠበቅ የኖረች ሴት ናት እና አፌን በጠላቶቼ ላይ ተከፈተ አለች። በእግዚአብሔር ላይ ተደግፌ ነበር፣ የተደገፍኩበትን እግዚአብሔር ሰጥቶኛል። ከእግዚአብሔር እጅ መልካሙን አይቻለሁ። እግዚአብሔር አዋቂ ነው። ስራዬን መዘነ፣ በሱ ፊት መቆሜን አየው። እግዚአብሔር ድል ሰጠኝ። በእግዚአብሔር ከፍ አልኩ። ዛሬም አትኩሩ፣ በራሳችሁ አትደገፉ። እግዚአብሔር ሁሉ ነገራችሁ ነው እያለች የእግዚአብሔርን ታላቅነት እንደተናገረች እናያለን። በዚህ ክፍል እግዚአብሔር ለማን ነው አቅም የሚሰጠው? በእግዚአብሔር ላይ ለተደገፈው ሰው እግዚአብሔር አቅም ይሰጣል። ምናልባት በእጃችን የያዘነው ነገር እግዚአብሔር ከሌላ ቀሪ ዋስትና ኢየሱስ ነው በሉት። ምናልባት በሱቃችሁ የያዛችሁት ዕቃ፣ የያዛችሁት መኪና፣ የምትኖሩት አካባቢ ዋስትናዬ ነው ብላችሁ ካሰባችሁ ተሳሳችኋል። ዋስትናችን ኢየሱስ ነው። አሜን። በጣም በእግዚአብሔር ላይ መደገፍ ልምድ ይሁንልን። አሜን። ምንም የዚህ ዓለም ነገር ታይቶ የሚጠፋ ነገር ስለሆነ እግዚአብሔር ከፍ እንዲያደርግ በእግዚአብሔር በምድራዊም በሰማያዊም ከፍ ለማለት ዋናው መንገዱ በእሱ ላይ መደገፍ ነው። ስለዚህ ተደገፈች፣ እሱን ጠበቀች። እግዚአብሔር የሚሰጠውን ለመቀበል ሌት ቀን ችግር ቢኖር ነገሮች ቢጨልም የእግዚአብሔርን ታላቅነት ማሰብ ጀመረች። እግዚአብሔር ምዕራፍ 1 ዘግቶ በምዕራፍ 2 የጀመረው ነገር አንደበቷ ተከፈተ። ስካርሽ እስከ መቼ ነው ያለው? ማመስገን ሲጀምር ምንድን ነው እግዚአብሔር የሰራውን ነገር ማውራት ጀመረች።
አንደበቷ ሲከፈት የእግዚአብሔር ታላቅነት ማውራት ነው የጀመረችው። ስለዚህ ዛሬ በሕይወታችን እግዚአብሔርን ማመስገን እናውቃለን። እያመሰገንን ነው ወይስ ሌላ ጉዳይ ውስጣችን ገብቷል? ያዘነው ነገር ከትላንትና ዛሬ ልዩ ሲሆን የሆነ ነገር ስለተቀየረ እግዚአብሔርን እያመሰገነን ይሁን? ራሳችን እንፈትሽ። እግዚአብሔርን እናመሰግን። እግዚአብሔር ታሪካችን የቀየረው ሰዎች እኛ ነን። ብዙ ታሪክ እግዚአብሔር ቀይሯል። የብዙዎቻችን ጓዳ ቢፈተሽ ብዙዎቻችን መኖር ከማይገባ ህይወት እግዚአብሔር አውጥቶ በምድራዊ በሁሉ ነገር ባርኮን በእግዚአብሔር የቆመን ሰዎች ነን። ስለዚህ ይህን ቃል አነባለሁ። እንዲህ ይላል፣ እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ የሚል ቃል። ማንን? ኧረ ሁሉ ሰው ይናገር። ማንን? ላይ በመደገፍ የሚኖሩት ሰዎች ኃይል ደክመዋል ብሎ ሰይጣን ሊናገር ይችላል። እግዚአብሔርን ስለጠበቁ ኃይላቸውን ያድሳል። ወደቃ ሲባል ይቆማል። በቃ ሲባል እግዚአብሔር ያስቀጥላል። ይውጡ ሲባል እግዚአብሔር አስቀጥሎ የኖረን ሰዎች ነን። አሜን። ብዙዎቻችን በዚህ አካባቢ ለመኖር ተስፋ አጥቶ የተቸገርንበት ጊዜ ብዙ ጊዜ አለ። ያ ዘመን ሁሉ አልፎ እግዚአብሔር እርፍ አድርጎ እያኖረን ነው። አሜን። በእግዚአብሔር የተደገፈ ሰው ብቻ አሜን ይባል። ስለዚህ ምንድን ያለው? እግዚአብሔርን በመጠበቅ የሚኖሩ ሰዎች ኃይላቸውን እግዚአብሔር ያድሳል። ማለት አንድ ብሎ ይጀምራል። አዎ ቆሟል፣ እግዚአብሔር ያስቀጥላል። ሰይጣን በግራም በቀኝም ብዙ ነገር ማውራት ይችላል፣ እግዚአብሔር ግን ያስቀጥላል። እስቲ የኔ ጌታ ያስቀጥለኛል በሉት፣ በሉት። እስቲ እንደምንም ድምጻችሁን ጨምሩ። እስቲ ይቀጥላለሁ በሉት። ቀኝ እጃችሁን ከፍ አድርጉና የኔ ጌታ በሉት። እስቲ ያስቀጥለኛል በሉት። መውረስ ያለበትን እወርሳለሁ በሉት። እስቲ መኖር ያለበትን እኖራለሁ በሉት። በዚህ ጌታ የምንደገፍ ለጌታ ሁሉ ያጨበጭባል። ስለዚህ ጭብጨባሉ ደንበለላ ለጌታ ሁላችሁ ለሰው እንዲያርጋችሁ ሊሰጡ ትችላላችሁ። ለጌታ ክብር በደንብ አድርጋችሁ አጨብጭቡ። የሚቀጥለው እነዚህ ህፃናት ይሄን ነገር ወርሶ ኃያላን የሚሆኑት በጌታ ሲንደገፍ ነው። የሆነ ኩራት ነገር የሆነ ነገር ከመጣ ሌላ ነገር ማውራት ከጀመረን እግዚአብሔር ያነሰበትን ቦታ መርሳት ከጀመረን ውድቀት ያኔ ይጀምራል። ስለዚህ በጌታ ከፍ የሚል ሰው ከፍታን መውረስ የሚችል ሰው እኔ አምናለሁ እግዚአብሔር ከፍ ከሚያደርጉ ሰዎች አንዱ ነኝ። ካልተቀበልክ እንግዲህ ምንም እንደምን ጠባብ ቦታ ካለ ማስተካከለ ውሰድ። እስቲ ከፍ ላለው ማለት ቦታ ከጠበበም እንደምንም አድርጋችሁ ውሰዱትና እኔ በሉት እስቲ በአዳም ኃያል ሰው ነኝ፣ ማንም በሉት ሊገድብ አይችልም በሉት። ስለዚህ ነው እግዚአብሔር ቃሉ የሚለው የእግዚአብሔር ቃል ያዕቆብ በሚመጣው ዘመን ሲር ይሰዳል፣ ያብባል፣ በከተማ ይታያል የሚለው ይሄ ቃል በእኔ ይፈጸማል። አንድ ጀግና ካለ አሜን ይበል። ይኸውላችሁ በእናንተ እግዚአብሔር የሚጀምረውን በንግግር አታበላሹ። የጴንጤ በረከት ወይም የክርስቲያን የኛ በረከት በዚህ አንደበት አለ። ውድቀትን ካሰብክ ትወድቃለህ፣ በረከትን ካሰብክ ትወርሳለህ፣ መኖርን ካሰብክ ትኖራለህ። እሞታለሁ ብለህ ሞትን ከፊት ለፊት እያየህ ከሄድክ ትሞታለህ። እግዚአብሔር ያኖረኛል ካልክ ትኖራለህ። እዚህ ጋር ያለው ምናልባት የሆነ ቁልቁል ማሰብ ከጀመራችሁ ትወድቃላችሁ። ቀና ብላችሁ ማሰብ ከጀመራችሁ እግዚአብሔር በቤታችሁ ታሪክ ቀይሮ ያኖራል። ታሪክን እግዚአብሔር ይቀይራል በሉት። ስለዚህ እንዲህ የሚል ቃል አለ። ቀጥሎ የሚናገረው ቃል አንብቤ አቆማለሁ። እንዲህ ይላል፣ የሚመኝ አይደለም። ንስር ወደ ታች ወርዶ ውሃ ውስጥ ገብቶ የድሮን አውልቆ የድሮን ማንነት ቀይሮ እንደሚወጣ እንደሚሮጥ እንደ ንስር አዲስ ህይወት መጀመር ትቀጥላላችሁ የሚል ቃል አለ። ለእኔ ነው የሚል አሜን ይበል።
ስለዚህ እግዚአብሔር ዛሬም ከፍታ እንዲሰጥ በጌታ ፊት መኖር ይሁንልን። የትኛውም ነገር ኢየሱስን ካስቀደማችሁ ፍርያት ይሁን ድንጋጤ ይሁን በእናንተ አይሰራም። በሕይወታችሁ መኖር የሚገባው ኑሮ መኖር ትጀምራላችሁ። ኢየሱስ የቤታችሁ መሪ ከሆነ፣ ኢየሱስ ዋናችሁ ከሆነ፣ ኢየሱስን በጉዳያችሁ ላይ ማስቀደም ከጀመራችሁ ከዚህ በኋላ የምትኖሩት ኑሮ ለሰው ለአጋንንት ታምር ይሆናል። አሜን። አይሶይቴ ምን ነው ራት ትበላላችሁ? እስቲ አሜን በሉ። እንደምንም አድርጋችሁ አሜን በሉት። የከፍታ ኑሮ ለመኖር በሉት። እስቲ አጠገብ ያለውን የከፍታ ኑሮ ለመኖር በሉት። እግዚአብሔርን አስቀድም በሉት። ካልሆነ በሉት እስቲ ምድረ በዳ ይሆናል በሉት። ይኸውላችሁ ከፍታን የሚሰጥ እግዚአብሔር ነው። የታሪካችሁን የሚቀይር እግዚአብሔር ነው። ትላንትናን ሲታስቡ እኔ መቼም የማይረሳ እኔ ዛሬ ነቢይ አገልግሎት ላይ አንድ ነገር አንስቶ ነበር። አገልግሎት ቦታ ለመሄድ አንድ ጃኬት ለሁሉ ይደርሳል እየቀየረ ዛሬ ሳምንት አገልግሎት አለ ብሎ እንሰጣለን። አንዱን ጃኬት 3 እና 4 ሰው ይለብሳል። ዘመኑ አለፈ፣ እግዚአብሔር ቀየረ። ለመርጠን መልበስ ጀመረን። ይሄ ነገር ምናልባት መንፈሳዊ የምግብ ፍላጎት ዘግቶ ቁጭ ካላችሁ ውድቀታችሁ ጀምሯል። ምናልባት የያዛችሁት ነገር የሚኖሩት ኑሮ የተለየ ነገር በእጃችሁ ስለገባ ትላንት የነበረው ነገር ትላንት ያላያችሁትን ነገር ትላንት ያላየነው ነገር ስላየነው ዛሬ ነገሮቻችን በዚህ ከገደበን በዚህ ይቆማል። ምናልባት ይሄ ጉዳይ ለልጆችም ለኔም በረከት ነው ይቀጥላል ካላችሁ የተነሳችሁበትን ቦታ ማሰብ ከጀመራችሁ ይኸውላችሁ እግዚአብሔር ያስቀጥላል። የኔ ጌታ ያስቀጥለኛል በሉት። ድገሙት እስቲ። እንደምንም አድርጋችሁ ቀኝ እጃችሁን ከፍ አድርጉና በዚህ ከተማ በሉት እንደ ኃያል በሉት ጠላቶችን እያስደነገጥኩ እያስፈራራው በጌታ በሉት እስቲ ከፍ ብዬ እኖራለሁ። ይሄ መልእክት የገባው አሜን። የከፍታ ምንጭ ኢየሱስ ነው። ጉዳያችሁ ምናልባት ጠዋት ያያችሁት ከቀን ሌላ ሆኖ ሊገኝ ይችላል። እንዳሰባችሁ ነገሮቻችሁ ላይሳካ ይችላል። የሆነ ወጣ ወረዶችን ልታልፉ ትችላላችሁ። ስሙኝ፣ ኢየሱስን ካስቀደምክ፣ ኢየሱስ የቤትህ መሪ ከሆነ፣ ኢየሱስ በጉዳይ ላይ ተቀደመ፣ ወደህም ጣለን ጠላቶች ይዋረዳሉ፣ ትቀድማለህ። የቀደመው ሰው አሜን በል። እግዚአብሔር የሚያስቀጥል አምላክ ስለሆነ በጌታ መኖር ይሁንልን። እስቲ ያስቀጥለኛል በሉት። እላችሁ እኔ አስታውሳለሁ እዚህ ቸርች ሴቶች ብቻ የቀሩበት ቀን አለ። ወንዶች ለድብድብ ወጥቶ ማለት ነው። ሴቶች ብቻ እዚህ ቤተክርስቲያን ቀርቶ ለሴቶች ሰብኬያለሁ። ሴቶች ብቻ ቀርቶ ሁሉም ሱቅ ላይ ምናምን እያሉ ያ ቀን አለፈ አለ። እንደዛሬ ያ ቀን ሁሉ ያለፈው በጌታ ነው እንጂ ያን ቀን ወጣ ስለተደባደብ አይደለም። እግዚአብሔር ምሕረት ስለበዛ በቴምቶን ላይ የእግዚአብሔር እጅ ስለበዛ እግዚአብሔር ጥበቃ ስለበዛ ነገን ኢየሱስ ስላየ ለነገ ያለውን ክብር ስላሳየ እግዚአብሔር ያን ቀን ሁሉ አሳልፎ ዛሬ መልካም አድርጎ ቀን ሌሊት መልካም ሆኖ እየኖረን ነው። የኔ ጌታ ያስቀጥለኛል የሚል ጀግና ካለ ቤቴ አይነከም የሚል ካለ ቀኝ እጁን ከፍ አድርጎ እንዲህ ይላል፣ በዚህ ከተማ እኖራለሁ። የኔ ሬሳ በካርጎ አይሄድም በሉት። ይሄ ነገር የገባው የኔ ሬሳ በሉት በካርጎ አይሄድም በሉት። እግዚአብሔር ከኔ ጋር ነው በሉት። በሽንኩርት አልሞትም በሉት። በመኪና አደጋ አልሞትም በሉት። ይሄ መንፈስ የተመታ ነው። እግዚአብሔር ከፍታችን ምንጭ ነው። የነገሮቻችን ጅማሬ የነሶል የነመድ ህይወታቸው ዘመናቸው በጌታ ያልቃል። የነሱ ከፍታ ዛሬ እንዲህ ደስ ብሎ እንዲኖሩ አዎ ከኛ ጋር አመስግኑ ብሎ እንዲጠሩ ጥበቃ ምሕረቱ የእግዚአብሔር እጅ ስለበዛ ለዚህ ጌታ አጨብጭቡት እስቲ። እግዚአብሔር በነሱ ጉዳይ ስለቀደመ በህይወታቸው ዛሬ አመስግኑ ብሎ ጠርቷል። ይሄ ምስጋና ዘመናችሁን
ይቀጥል። አሜን። በሕይወታችሁ ዘመን በሉት እስቲ ምስጋና ከቤታችሁ አይጥፋ በሉት እስቲ። እንጸልይ።